ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን በዚህ ስፖርታዊ ዜና ላይ እንደሚታወቀው የተለያዩ የታላላቅ የአውሮፓ ክለቦችን ስፖርታዊ መረጃ ብናጋራበት የዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን ላይ ከሊቨርፑል የተጫዋች ዝውውር ጉዳይ ጋር በተገናኘ አዳዲስ መረጃዎች በትናንትናው አመሻሹ ወጥቷል። እሱን በተመለከተ በጣም አጭር የተባለ የሊቨርፑል መረጃዎችን አጋራችኋለሁ። የሊቨርፑል ደጋፊዎች እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎቼ አልፋለሁ። በተለይ የሊቨርፑል የዝውውር ጉዳይ በተመለከተ በጣም አሰልቺ እንደሆነ አውቃለሁ። ነገር ግን አዳዲስ መረጃዎች ወጥቷል። ፋብሪዞ ሮማኖም በጣም አሪፍ ተስፋ በትናንትናው አመሻሽ ላይ ተናግሯል። ይህ ተስፋ ለሊቨርፑል ደጋፊዎች የተናገረውን ነገር ምንድነው የሚለው ነገርን አጋራችኋለሁ። ከእናንተ የሚጠበቀው በትዕግስት ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎቼ ሳልፍ ሉዊስ ዲያዝን የተመለከተ መረጃ ላጋራችሁ። እንደሚታወቀው በትናንትናው ዕለት አንድ መረጃ ከቢሊስ ወጥቶ ነበረ። ሊቨርፑሎች ተጫዋቹን ለመሸጥ መወሰናቸውንና ከተጫዋቹ እስከ 50 ሚሊዮን ዩሮ ድረስ እንደሚፈልጉም ዘግቦ ነበር። አሁን ላይ ደግሞ ከኮሎምቢያ አንድ አዲስ መረጃ ወጥቷል። እሱ መረጃ እንመልከት። ኮሎምቢያዊ ጋዜጠኛ ፒፕ ሲራ ስለ ሉዊስ ዲያዝ ሊቨርፑል ለቆ የመውጣት ውሳኔ እውነት አይደለም ብሏል። ዲያዝ ከሊቨርፑል ጋር የኮንትራት ማራዘሚያ ድርድር የጀመረ ሲሆን ኮንትራቱም እና ደሞዙም ሊጨምር ይችላል ተብሎ ይጠበቃል ሲል የኮሎምቢያው ጋዜጠኛ ዘግቧል። ይህ መረጃ ምን ያህል እውነተኛ የሚለው ነገር ባይረጋገጥ እንኳን ሉዊስ ዲያዝ ከክለቡ እንደማይለቅም ጠቁሟል። ሌላኛው የምንመለከተው የዊርትዝ ጉዳይ በተመለከተ በትናንትናው ዕለት ታዲያ ፋብሪዞ ሮማኖ ምን አጋራ የሚለውን ነገር እንመልከት። ከዛም በተጨማሪ ዴቪድ ኦርንስተንም ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ በጠዋት ላይ ያወጣው መረጃ ላጋራችሁ። ዴቪድ ኦርንስተን እንዳጋራው መረጃ መሰረት ሊቨርፑሎች ከባየር ሊቨርኩሰን ጋር ለፍሎይ ዊርትዝ የሚያደርገው ንግግር በተስፋ ቀጥሏል። በጉዳዩ ዙሪያ ይህ ወሳኝ ሳምንት ሊሆን ይችላልም ሲል ዴቪድ ኦርንስተንም ገልጿል። በዚህ ሳምንት የዚህ ተጫዋች ዝውውር የሚቋጭበት እድል በጣም ሰፊ እንደሆነ ፋብሪዞ ሮማኖም ገልጿል። ፋብሪዞ ሮማኖም ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ለሊቨርፑሎች ወሳኝ ሳምንት ይሆናልም ሲል ጠቅሷል። ስለዚህ የዊርትዝ ዝውውር በጣም አሰልቺ እንደሆነ ይታወቃል። በተለይ ሊቨርኩሰኖች ከ140 እስከ 150 ዩሮ ድረስ መፈልጋቸው ዝውውሩ ላይ በተለይ ድርድሩ ላይ እጅጉኑ መጓተትን አስከትሏል። ነገር ግን በዚህ ሳምንት ለሊቨርፑል ደጋፊዎች አንድ አዲስ ነገር እንደሚኖር ከዴቪድ ኦርንስተን ለመረዳት እንችላለን። ዴቪድ ኦርንስተን አክሎም የፍሎሪት ዊርትዝ ዝውውር በጣም መፋጠኑንም በዛሬው ዕለት ያወጣው መረጃ ይጠቁመናል። ዊርትዝ በግል ጥቅም መስማማቱን የሚያመላክቱ መረጃዎችም ሲዘገቡ ነበረ። ተጫዋቹ እስከ 2030 የሚያቆየውን ውል መስማማቱም ተገልጿል። በሁለቱም የዝውውር ክፍያ ላይ ንግግሮች ቀጥሏል። ባየር ሊቨርኩሰን 150 ሚሊዮን ዩሮ የጠየቀው ማይክል ኤድዋርድስ ለዚህ ገንዘብ ፈቃድ አለ ብለው ስላመኑ ነውም ሲል ተዘግቧል። ቀደም ሲልም ነግሬያችሁ ነበረ። ከተጫዋቹ ዝውውር ጉዳይ ጋር በተገናኘ እስከ 150 ሚሊዮን ዩሮ ድረስ ሊቨርኩሰኖች ጠይቋል። ሊቨርፑሎች እስካሁን ድረስ ይህንን ገንዘብ መጠን ይከፍላሉ ወይስ አይከፍልም የሚል ነገር የወጣ መረጃ የለም። ነገር ግን ከነ ፋብሪዞ ሮማኖ ዘገባ መረዳት የምንችለው በዚህ ሳምንት ወሳኝ የሆነ ነገር እንደሚፈጠር ለመረዳት እንችላለን። ሜሎስ ኬርኬዝን በተመለከተ መረጃ ላጋራችሁ። ሜሎስ ኬርኬዝን በክረምት የዝውውር መስኮት ተጫዋቹ ሊቨርፑልን ይቀላቀላል ተብሎ ይጠበቃል። በትናንትናው ዕለት ሜሎስ ኬርኬዝ የሊቨርፑል ደጋፊዎች ላይ በተለይ ደግሞ ስሙ የተጻፈበትን ሲፈርም ተመልክተናል። ተጫዋቹ ፍቃዱን ሰጥቷል። በቀጣይ ከቦርንማውዝ ጋር የሚያደርጉት ድርድር ይጠበቃል። ተጫዋቹ ላይ 40 ሚሊዮን ፓውንድ መለጠፋቸውንም በትናንትናው ዕለት አጋርቻለሁ። የሜሎስ ኬርኬዝን ጉዳይ በተመለከተ አንድ መረጃ ልንገራችሁ። ሊቨርፑሎች እንደተጠበቀው ሜሎስ ኬርኬዝን የሚያስፈርም ከሆነ አሁን ካሉ የግራ ተከላካዮች መካከል አንዱን ቴስሚካስን የሚለቅበት እድል እንዳለም ተዘግቧል። ተጫዋቹ በቀጣይ የሊቨርፑል ተጫዋች ከመሆኑ ጋር በተገናኘ ቴስሚካስ እንደሚታወቀው ከክለቡ የሚለቅበት እድል አለ። ምክንያቱም የሜሎስ ኬርኬዝ መድረስ ለቴስሚካስ ምቾትን ይሰጣል ተብሎ አይጠበቅም። ከሜሎስ ኬርኬዝ ጉዳይ ጋር በተገናኘ በትናንትናው ዕለት የወጣው መረጃ ይህን ይመስላል። ዊርትዝም በሊቨርፑል ቤት 10 ቁጥር ማሊያን እንደሚለብስም እየተዘገበ ይገኛል። ፍሎሪን ዊርትዝ በቀጣይ በተለይ በዚህ ሳምንታት ውስጥ ለሊቨርፑል በጣም ወሳኝ ቀን እንደሆነ ተዘግቧል። እንደሚያሰላች በጣም እርግጠኛ ነኝ። በተለይ የሊቨርፑል ዝውውር በዚህ ሳምንት በጣም አሰልቺ እንደሆነ እገምታለሁ። ነገር ግን በዚህ ሳምንት ትልቅ ነገር ጠብቁ ሲል ፋብሪዞ ሮማኖ ገልጿል። የሜሎስ ኬርኬዝም ጉዳይ በዚህ ሳምንቶች ውስጥ ይጠናቀቃሉ ተብሎ ይጠበቃል። ሊቨርፑሎች ከሉዊስ ዲያዝ ኮንትራት ጉዳይ ጋር በተገናኘ ንግግር መጀመራቸውን የሚያመላክት መረጃ ደግሞ የኮሎምቢያዊ ጋዜጠኛ ገልጿል። ከዴቪድ ኦርንስተን እና ከፋብሪዞ ሮማኖ ከዚህ ተጫዋች ኮንትራት ከማራዘም ጋር በተገናኘ አዲስ የወጣ መረጃ የለም። ስለዚህ እነሱ መረጃ ደግሞ ተካትዬ ማጋራችሁ ይሆናል። በሊቨርፑል ቤት አጭር የወጣችሁ መረጃ ይችን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ። ቻው።